ራሴ ወይ ትልቁ የኢትዮጵያ ችግር ምን ይመስላል? የሀገሬ ችግር ምን ይመስለኛል መሰለህ? አንድ ያስተዳደግ፣ ሁለት የቅንነት ችግር ያለ ይመስለኛል። እስቲ ተመልከት። ታክሲ ቦታ ሂድ። የታክሲው ረዳት 12 ሰዓት መሆኑን ካየ ሌላ ታክሲ ከሌለ የታክሲውን ታሪፍ በእጥፍ ይጨምረዋል። 100 ብር ሰጥተኸው ለአንተ አስታውሰ መልሴን ካላልከው መልስ አይሰጥም። ኢትዮጵያ ውስጥ አብዛኛው ቦታ ሁሉም ሰው ሲመቸው ሌባ ነው። እስቲ ትልልቅ የህዝብ አገልግሎት ማግኛ ቦታዎች ሂድ። ማንም ሰው በቅንነትና በትህትና አያስተናግድም። ሁሉም ሰው ያመነጫጭቃል። አስተዳደጋችን ከመሰረቱ ችግር ያለበት ይመስለኛል። አንድ ህፃን ልጅን ስናሳድግ ሲሾም ያልበላ ሲሻር ይቆጨዋል በሚል አባባል እናሳድጋለን። ያ ህፃን ልጅ አድጎ ባለስልጣን ሲሆን ሙስና ሲበላ ለምን ይገርመናል? ሙስና ብላን እያለን እኮ ነው ያሳደግነው። ስም ስናወጣ ገና ልጅ እያለ እርገጣቸው፣ ግደላቸው፣ ጨፍጭፋቸው ምናምን እያለን እናሳድጋለን። ትልቁ ችግር የቅንነት ያስተዳደግ ምናምን ችግር ነው። ለዛ ነው ሀገራችን እንደዚህ አይነት አስከፊ ሁኔታ ውስጥ እየገባች ያለችው ይመስላል። ማንም ሰው ሁሉም ሰው አሁን ያለበት ማንነት ያደገበት ማህበረሰብ ውጤት ነው ይባላል። ባለስልጣኖቻችን ክፉዎቻችን፣ ደጎቻችን ሰዎች ሁሉ የኛ ውጤት ናቸው። ሀገራችን መለወጥ ካለባት ልጆቻችንን የምናሳድግበት መንገድ እንደ ሀገር ያለንበትን የቅንነት ችግር ማስተካከል መቻል አለብን። ሁላችንም ለውጥ እንሻለን። ሁላችንም ጋር ለውጥ ያስፈልጋል። ባለስልጣኑን ምን ኮምፕሌን ማድረግ አቁ። አንድ ማህበረሰብ የሚኖረው የሚገባውን ዲዘርቭ የሚያደርገውን መሪ ነው። መሪዎቻችን ችግር ካለባቸው እንደ ማህበረሰብ እኛ ችግር አለብን ማለት ነው። መሪዎቻችንን ለመለወጥ እኛ መጀመሪያ መለወጥ አለብን። ገርማ ሙቶ ፎና